የክረምቱ የዝውውር መስኮት ሊዘጋ ጥቂት ቀናት ብቻ ቀርተውታል። ገበያው ግን ገና አሁን ነው መሞቅ የጀመረው። ንኩንኩ ሚላን ለቆ ወደ ላይፕዚግ ያደረገው ከፍተኛ የውሰት ዝውውር ተጠናቋል። ራፋኤል ሊያዮ ለሽያጭ ቀርቦ ወኪሎቹ አዲስ ክለብ እየፈለጉለት ነው። በሌላ በኩል አርሰናል ጁሊያን አልቫሬዝን ለማስፈረም የተዘጋጀበት ያልተጠበቀ የፋይናንስ መንገድ ታውቋል። ከዚህ በተጨማሪ ማንቸስተር ዩናይትድ፣ ባርሴሎና እና ኒውካስትል በመጨረሻዎቹ ቀናት ያቀዱት ያልተጠበቀ ዝውውር ምንድነው? ፋብሪዚዮ ሮማኖ ያወጣቸውን ትኩስ የዝውውር መረጃዎች አሁን አብረን እንመለከታለን። እስከ መጨረሻው አብራችሁን ቆዩ። ቅድሚያ አድርገን ኤሲ ሚላንና ክሪስቶፈር ንኩንኩን እንመለከታለን። የሚላን አዲስ ጅምር ኤሲ ሚላን በሴሪ የመክፈቻ ጨዋታው የቀድሞ የማንቸስተር ዩናይትድ እና ስፖርቲንግ አሰልጣኝ በሆኑት በሩበን አሞሪም መሪነት ማሸነፍ ችሏል። የንኩንኩ ዝውውር ክሪስቶፈር ንኩንኩ ኤሲ ሚላን ለቆ ወደ አርቢ ላይፕዚግ የሚያደርገው ዝውውር ሙሉ በሙሉ ተጠናቋል። የውሉ ዝርዝር የ3.5 ሚሊዮን ዩሮ የውሰት ውል ሲሆን ክለቡ በኋላ በቋሚነት መግዛት ከፈለገ ከ30 ሚሊዮን ዩሮ ያነሰ የዋጋ አማራጭ ያካተተ ነው። ማቲያስ ፈርናንዴዝ ፓርዶ ላይፕዚግ የሌለ ተጫዋች የሆነውን ማቲያስ ፈርናንዴዝ ፓርዶን ለማስፈረም 35 ሚሊዮን ዩሮ ገደማ ቢያቀርብም ሊል ጥያቄውን ውድቅ አድርጎታል። ዝውውሩ እንዲሳካ የተሻለ ጭማሪ ያስፈልጋል። የራፋኤል ሊያኦ ሁኔታ ሌላው የምንመለከተው ርዕሰ ጉዳይ ይሆናል። ለሽያጭ መቅረብ ሊያኦ በሚላን የመክፈቻ ጨዋታ በጉዳት ምክንያት ባይሰለፍም ሚላን ተጫዋቹን ለመሸጥ ያለው አቋም ግልጽ ነው። የወኪሎቹ እንቅስቃሴ የሊያኦ ወኪሎች ጠበቆችና ታዋቂው ወኪል ጆርጅ ሜንዴስ ተጫዋቹ አዲስ ክለብ እንዲያገኝ አጠናክረው እየሰሩ ይገኛሉ። የክለቦች ፍላጎት ከቱርክና ከሳውዲ አረቢያ ክለቦች ፍላጎት የቀረበ ሲሆን በሳምንቱ መጨረሻ ከአውሮፓ ትላልቅ ክለቦች ጋር ንግግር ይደረግ እንደሆነ የሚጠበቅ ይሆናል። ባርሴሎናና አሌሃንድሮ ባልዴ የጨዋታው ውጤት ባርሴሎና ኤልቼን 5-0 ባሸነፈበት ጨዋታ አዲሶቹ ፈራሚዎች ግብ ማስቆጠራቸውን አንቶኒ ጎርደን ሁለት ኳሶችን አመቻችቶ ማቀበሉ ጥሩ ጅምር ሆኗል። ጋቢ ግን ጉዳት አስተናግዷል። የአሰልጣኝ ሃንሲ ፍሊክ አስተያየት ፍሊክ ከባልዴ ጋር ተነጋግረው እንደነበር ገልጸው ለቀቀ ሂድ አላልኩትም፣ ነገር ግን ስለራስህ ሁኔታ አስበህ ውሳኔ ላይ ደረስና ነገ እንነጋገራለን ብየዋለሁ ብለዋል። የባርሴሎና እና የባልዴ አቋም ባርሴሎና ጥሩ የገንዘብ ጥያቄ ያገኘ ባልዴ ለመሸጥ ፈቃደኛ ነው። ባልዴ ግን በራሱ ፍላጎት ክለቡን የመልቀቅ ፍላጎት የለውም። ዝቅተኛ ደረጃ ያላቸውን ክለቦች ቢወጣም እንኳን በጣም ትልቅ ክለብ ብቻ ነው የሚፈልገው። የማንቸስተር ዩናይትድ ፍላጎት ማንቸስተር ዩናይትድ ከወኪሉ ጆርጅ ሜንዴስ ጋር እየተነጋገረ ሲሆን ዝውውሩ እንዳይሳካ እንቅፋት ሊሆን የሚችለው የዝውውር ክፍያው ብቻ ሳይሆን ባልዴ በባርሴሎና የሚያገኘው ከፍተኛ ደሞዝ ነው። ማንቸስተር ዩናይትድ እና ሉዊስ የኒውካስትሉ አዲሱ አሰልጣኝ ማቲያስ ያይስለ ማንቸስተር ዩናይትድ ሉዊስን ለማስፈረም የሚያደርገው ጥረት በተመለከተ ምንም አይነት እድል የለውም በማለት ዝውውሩ ሙሉ በሙሉ እንደማይካሄድ አረጋግጠዋል። ኒኮ ጎንዛሌዝ ወደ ኒውካስትል የኒውካስትል ከፍተኛ እምነት ኒውካስትል ከማንቸስተር ሲቲ የኒኮ ጎንዛሌዝን ዝውውር በቅርብ ሰዓታት ውስጥ ያጠናቅቃል የሚል ትልቅ እምነት አለው። የማንቸስተር ሲቲ መልእክት ማንቸስተር ሲቲ ተጫዋቹን ለመሸጥ በሩን ክፍት አድርጓል። በሳምንቱ መጨረሻ ጨዋታ አሰልጣኝ ኢንዞ ማሬስካ ባሰለፉት ቡድን ውስጥ የአማካይ ክፍተት ሮድሪ፣ በርናንዶና ቲጃኒ ሬንደርስ በሌሉበት ጎንዛሌዝ አልተሰለፈም። ይህም አሰልጣኝ ተጫዋቹን የመጠቀም ፍላጎት እንደሌለው ያሳያል። የዝውውሩ ደረጃ በክለቦች መካከል ያለው ስምምነት በመጨረሻው ደረጃ ላይ የሚገኝ ሲሆን አሰልጣኝ ማቲያስ ያይስለ ተጫዋቹን ለማስፈረም የገፉበት ነው። በሚቀጥሉት 24 እና 48 ሰዓታት ውስጥ ሄርዊጎ ሊባል ይችላል። ጁሊያን አልቫሬዝ እና የክለቦች ፍላጎት ሌላው የምንመለከተው ርዕሰ ጉዳይ ይሆናል። በአትሌቲኮ ማድሪድ ያለው ውጥረት አልቫሬዝ በሜዳቸው በተደረገ ጨዋታ ተቀይሮ ሲገባ በደጋፊዎች ዘንድ ተቃውሞ አስተናግዷል። በጨዋታውም ላይ ስነ ልቦናው ተረብሾ ታይቷል። ከጨዋታ በኋላ ከቡድን አበሮቹ ተለይቶ ብቻውን ወደ መልበሻ ክፍል የገባ ሲሆን አሰልጣኝ ሲሜኦኔ ወደ መልበሻ ክፍል ቀጥታ እንዳይሄድ ያዘዝነው እኛንን ብለዋል። የባርሴሎናና የአርሰናል ሁኔታ አትሌቲኮ ማድሪድ ተጫዋቹን ለባርሴሎና የመሸጥ ፍላጎት የለውም። አርሰናል ጋብሪኤል ማርቲኔሊ ወደ አልሂላል የሚያደርገው ዝውውር ከተሳካ አርሰናል አልቫሬዝን ለመግዛት የሚያስችል በቂ የፋይናንስ አቅም ይኖረዋል። ተጫዋቹ እስካሁን ወደ እንግሊዝ የመጣጣሙን ሐሳብ ባይቀበልም ሐሳቡን ይቀይር እንደሆነ አርሰናል ነገሩን በጥብቅ እየተከታተለው ነው።
ኒኮላስ ጃክሰን ሌላው የምንመለከተው በዝውውር መስኮት መረጃ ይሆናል። የአስቶን ቪላ ፍላጎት ኦሊ ዋትኪንስን ወደ አልሂላል ሊዘዋወር ስለቀረበ አስቶን ቪላ ኒኮላስ ጃክሰንን ለማስፈረም ጥረት እያደረገ ነው። የአትሌቲኮ ማድሪድ ፍላጎት አትሌቲኮ ማድሪድም የጁሊያን አልቫሬዝ ሁኔታ ምንም ይሁን ምን ጃክሰን ለማስፈረም ትልቅ የገንዘብ መስዋዕትነት ለመክፈል ተዘጋጅቷል። የቼልሲ አቋም ቼልሲ ተጫዋቹን በውሰት የመስጠት ፍላጎት የለውም፣ በቋሚነት ብቻ ነው የሚሸጠው። ቪዲዮውን ላይክ በማድረግ ለወዳጅና ዘመዶ ሼር በማድረግ ይደግፉን። አዳዲስ የእግር ኳስ መረጃዎች በፍጥነት እንዲደርሱ ቻናሉን ሰብስክራይብ ማድረግዎን እንዳይረሱ።